ባሳለፍነው እሁድ ሚያዝያ 25 ቀን ሪፖርተር ጋዜጣ ባወጣው መረጃ መሰረት ወደ 98 ቢሊዮን ብር የሚገመት ንብረት በአርቲስቶችና በመንግስት ሰራተኞች እንደተመዘበረ አውጥቶ ነበር። ዛሬ ደግሞ ከሰዓታት በፊት የኢትዮጵያ ፌዴራል ፖሊስ ባወጣው መረጃ መሰረት የሐሰት ዜና ነው እያለን ይገኛል። ጉዳዩ ከየት ወዴት እንዴትስ ወጣ የሚለውን አብረን እንቃኛለን። በባለስልጣናትና በአርቲስቶች የተዘረፈው የ98 ቢሊዮን ብር ቅሌት በኦዲት ምርመራ መረጋገጡ ተነገረ ይላል የታህሳስ 25ቱ የሪፖርተር ጋዜጣ ዘገባ። በባለስልጣናትና በአርቲስቶች የተዘረፈው የ98 ቢሊዮን ብር ቅሌት በኦዲት ምርመራ መረጋገጡ ተነገረ የሚል ዜና ፌዴራል ፖሊስ ለህዝብ አውጥቶ ነበር። የፌዴራል ፖሊስ ለህዝብ ተወካዮች ምክር ቤት ሚያዝያ 21 ቀን 2018 ዓ.ም ባቀረበው አስደንጋጭ ሪፖርት ከፍተኛ የመንግስት የሥራ ኃላፊዎችና ታዋቂ አርቲስቶች በጋራ በመሆን በአገር ኢኮኖሚ ላይ ግዙፍ የሙስና ወንጀል መፈጸማቸውን ይፋ አድርጎ ነበር። በኦዲት ምርመራ የተረጋገጠው ይህ የዘረፋ መጠን 78 ቢሊዮን ብርና 134 ሚሊዮን ዶላር ሲሆን በወቅታዊ ምንዛሬ በአጠቃላይ ከ98 ቢሊዮን ብር በላይ የሀገር ሀብት መመዝበሩ ተረጋግጧል ተብሎ ነበር። የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሊሳ አብዲሳ እንደገለጹት ወንጀለኞቹ ዝርፊያውን የፈጸሙት እጅግ በረቀቀ ዘዴና የተዘረፈውን ንብረት ወደ ውጭ ሀገራት በማሸሽ ቢሆንም ከዋና ኦዲተር መስሪያ ቤት ጋር በተደረገ የተቀናጀ ጥረት ማስረጃዎችን ማሰባሰብ ተችሏል ተብሏል። እንዲህ ያለ ግዙፍ የውስጥ ለውስጥ ዝርፊያ መጋለጡ የብዙዎችን ትኩረት ስቧል ሲል የዘገበው ሪፖርተር ሲሆን ፖሊስ የምርመራ ሂደቱ ተጠናክሮ እንደሚቀጥል ማሳወቀው ነበር። ከዚህ ጋር በተያያዘም የ98 ቢሊዮን ብር መዘረፉ ከተረጋገጠ በኋላ ሚዲያዎች በፓርላማ እንዳይዘግቡ መከልከላቸው ሌላኛው አነጋጋሪ ጉዳይ ነበር። ሪፖርተር ጋዜጣ እሁድ እትሙ ላይ ባወጣውና ባለስልጣናትና አርቲስቶች 98 ቢሊዮን መመዝበራቸውን መዘገቡ መነጋገሪያ ሆኖ ውሏል። 98 ቢሊዮን ብር ማለት የኢትዮጵያ ዓመታዊ በጀት 5% እንደማለት ሲሆን ይህ መረጃ መጋለጡን ተከትሎ ሚዲያዎች ላይ ክልከላ ተጥሏል ነው የተባለው። የህዝብ ተወካዮች ምክር ቤት ትላንትና የገንዘብ ሚኒስቴር በሚያቀርበው የ9 ወራት የሥራ አፈጻጸም ሪፖርት ግምገማ ላይ አዲስ ማለዳን ጨምሮ መንግስታዊ ያልሆኑ የግል መገናኛ ብዙሃን ተገኝተው እንዳይዘግቡ ተከልክሏል። የግል የመገናኛ ብዙሃን ጋዜጠኞች የመግቢያ በር ላይ ሌሎች ብሔራዊ የቴሌቪዥን ጣቢያዎችና የመንግስት ሚዲያዎች በመግባታቸውን ሪፖርተር አመልክቷል። የፕላን በጀትና የፋይናንስ ጉዳዮች ቋሚ ኮሚቴ ከገንዘብ ሚኒስቴርና ተጠሪ ተቋማት ጋር የ9 ወራት እቅድ አፈጻጸም ሪፖርት በፊት ለፊት መድረክ ለግምገማ በፕላንና በጀት ፋይናንስ ጉዳዮች ቋሚ ኮሚቴ ከገንዘብ ሚኒስቴርና ተጠሪ ተቋማት ጋር የ9 ወራት እቅድ አፈጻጸም ሪፖርት ለግምገማ ከጠዋቱ 2 ሰዓት ጀምሮ በምክር ቤቱ መሰብሰቢያ አዳራሽ ፕሮግራም ይዘው መርሃ ግብሩ ባለፈው አርብ እንዲዘገይለት ለአዲስ ማለዳ ጥሪ አቅርቦ ነበር ተብሏል። ነገር ግን ክልከላው ሰኞ ዕለት ተጥሏል ተብሏል። ይህ ውሳኔ የቋሚ ኮሚቴው ስለመሆኑም ለጋዜጠኞች ተነግሯል። በተለይም ትላንትና ከሰዓት ይካሄዳል ተብሎ የተጠበቀው የጤና ሚኒስቴር የ9 ወራት እቅድ አፈጻጸም ግምገማ ለግል ሚዲያዎች ክፍት ይደረጋል ወይስ እንደ ገንዘብ ሚኒስቴሩ ክልከላ ይጣልበታል በሚል በስፍራው ከነበሩ ጋዜጠኞች በኩል ለምክር ቤቱ ጥያቄ ቢቀርብም እናሳውቃለን የሚል ምላሽ ከማግኘት ባለፈ ይሁንታ አልተገኘም ተብሏል። ጉዳዩን የበለጠ አስገራሚ ያደረገው ደግሞ ዛሬ ሚያዝያ 27 ቀን 2018 ዓ.ም የኢትዮጵያ ፌዴራል ፖሊስ ያወጣው መግለጫ ሲሆን መግለጫውም የሚከተለውም ይመስላል። የኢትዮጵያ ፌዴራል ፖሊስ በሪፖርተር ጋዜጣ ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ምርመራ መረጋገጡ ተነገረ በሚል የዘገበው መረጃ የተዛባ መሆኑን አስታውቋል ነው የሚለው። ሪፖርተር ጋዜጣ የኢትዮጵያ ፌዴራል ፖሊስ ሚያዝያ 21 ቀን 2018 ዓ.ም የ9 ወር የሥራ አፈጻጸም ሪፖርት ለተከበረው የህዝብ ተወካዮች ምክር ቤት የህግና የፍትህ ቋሚ ኮሚቴ ባቀረበበት ወቅት ሪፖርቱን ለማስረዳት በማስታወሻነት የተጠቀመበትን ጥቅል መረጃ መነሻ በማድረግ ጠቅላላ ይዘቱን በአግባቡ ሳይረዳና በተቋሙ ስትራቴጂክ አመራሮች የቀረበውን ዝርዝር ማብራሪያ መጠቀም እየቻለ እውነታውን ወደ ጎን በመተው ህዝብን በሚያሳስት መልኩ የተዛባ መረጃ በጋዜጣው ፊት ገጽ ላይ ይዞ ወጥቷል ተብሏል። ሪፖርተር ጋዜጣ ከአንድ ቆንጽል ሐሳብ በመነሳት በማይገባ የሐሳብ ስሌት ውስጥ በመግባት 133 ሚሊዮን 903,384 ዶላር ወደ ብር በመቀየር ከ78 ቢሊዮን ብር ጋር በመደመር ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ ዘርፈዋል በማለት ያሰራጨው ዘገባ ፍጹም የተሳሳተ ነው ብለዋል። እውነታው ግን 98 ቢሊዮን ብር በየወንጀሉ አይነት ሲተነተን 7 ቢሊዮን ብር በሙስና ወንጀሎች ከማዳበሪያ ግዢና ከባንክ ማጭበርበር ጋር የተያያዘውን ጨምሮ 6.4 ቢሊዮን ብር ደግሞ በጉምሩክና ታክስ ወንጀሎች
ታክስ ስወራንና የኮንትሮባንድ ወንጀሎችን ጨምሮ ማለት ሲሆን 13.7 ቢሊዮን ብር በተደራጁና ልዩ ወንጀለኞች ህገወጥ የሰዎችን የገንዘብ ዝውውር እንዲሁም የማዕድን ዝውውርን ጨምሮ ማለት ነው 44.9 ቢሊዮን ብር በፋይናንስና የንግድ ነክ ወንጀሎች ኢትዮጵያውያንና የውጭ ሀገር ዜጎች የተሳተፉበት ህገወጥ ሐዋላ የሳይበር ወንጀል የንግድ ነክ ወንጀል በተለይም ከፊንቴክ ድርጅትና ከአርቲስቶች ጋር በተያያዘ በ1400 ሰዎች ላይ የደረሰውን የ1.7 ቢሊዮን ብር ጉዳትን ጨምሮ እንዲሁም 6 ቢሊዮን ብር የሚገመት በሽብርና በሌሎች የተለያዩ ወንጀሎች ላይ ጉዳት ከመድረሱ በፊት ማዳን እየተቻለ አልፎም በደረሰ ጉዳት ላይ ምርመራ ማጣራቱን በዝርዝር ሪፖርቱ ተመላክቷል። በተመሳሳይ ለተከበረው ቋሚ ኮሚቴ በቀረበው ሪፖርት ላይ 133,903,384 ዶላር ላይ ምርመራ ተጣርቶ ጉዳቱን ማዳን መቻሉ በዝርዝር ተገልጾ እያለ ሪፖርተር ጋዜጣ ግን እንደተዘረፈ አድርጎ ለህዝብ ያሰራጨው ዘገባ ከእውነታው የራቀ ነው ተብሏል። ከላይ ከተዘረዘሩት ወንጀሎች ጋር በተያያዘ በ9 ወር ውስጥ የተለያዩ የውጭ ሀገር ዜጎችን ጨምሮ 1518 ተጠርጣሪዎች በቁጥጥር ስር ውለው ምርመራ ተጣርቶባቸውና ክስ ተመስርቶባቸው ጉዳያቸው በማረሚያ ቤት ሆነው እንዲከታተሉ ተደርጓል። እነዚህ ከዝርዝር በላይ የተጠቀሱትን ወንጀሎችን በተመለከተ ፖሊስ በየጊዜው የደረሰበትን የምርመራ ውጤት ለህዝብ ሲያሳውቅ እንደነበር ይታወቃል። እውነታው ይሄ ሆኖ ሳለ የሪፖርተር ጋዜጣ መረጃውን በትክክል ለህዝብ ማድረስ ሲገባው አዲስ ነገር እንደተፈጠረና ህብረተሰቡ እንደተዘረፈ አድርጎ ከጋዜጠኝነት ስነ ምግባር ያፈነገጠ የጋዜጣውን ስውር ተልእኮ ያንጸባረቀበት ኃላፊነት የጎደለው ተግባር ፈጽሟል ሲል የኢትዮጵያ ፌደራል ፖሊስ ዘግቧል። በሆኑም የኢትዮጵያ ፌደራል ፖሊስ ሐሰተኛና የተዛባ መረጃ ማሰራጨት ኃላፊነት የጎደለው ተግባር የፈጸመውን ሪፖርተር ጋዜጣ በህግ አግባብ የሚጠይቅ መሆኑን አስታውቋል። ክብራትና ክብራን የቻናላችን ቤተሰቦች ሪፖርተር ጋዜጣ ወይስ የኢትዮጵያ ፌደራል ፖሊስ? ያም ሆነ የሀገሪቱ በቢሊየን የሚቆጠር ገንዘብ እየተመዘበረ መሆኑን ፌደራል ፖሊስም አምኗል። ሐሳብና አስተያየታችሁን በኮሜንት ሴክሽን ላይ ያጋሩን። ይህ አና ሚዲያ ነው። እንደዚህ አይነት አዝናኝ አስገራሚና ትኩስ መረጃዎች እንዲደርሱ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። አና ሚዲያ። ምን አዲስ ከአና ሚዲያ? ሰብስክራይብ በማድረግ ታማኝ የመረጃ ምንጭ ያድርጉ።